permutation እና combination ያለን ተራው permutation እና combination ቃሉ ብዙ ትናንትሉ arrangement እና selection ብላችሁ አስቡ ስለ arrange ማድረግ order ማለት ነው እና selection select ማድረግ ደግሞ select ማድረግና ኮሚቴ ፎርሙላ አርግብልና የሆነ ደግሞ ፓስወርድ ክሬት ላርግብል ፓስወርድ ላይ አሬንጅመንት ነው ማስበው ስዊች ማድረጋቸው ኦርደሮቹን በቃ ፓስወርዱ ሎጊን ማድረግ አልችልም ኢሜል ላይ ኮሚቴ ፎርሙላ አርግብል ግን አበበ ከበደና አለሙ ቢመረጡ በዚህ ኦርደር አይ አለሙ አበበና ከበደ ደግሞ ቢመረጡ ብል አንድ አይነት ነገር ነው እየተናገርኩ ያለው the order doesn't matter እነዚህን አሬንጅመንቱን በተመለከተ permutation እንላለን ሴሌክሽኑን በተመለከተ ኮምቢኔሽን እንላለን እስኪ permutation በራሱ ላንጉዌጅ እየተጠቀመን ምን ማለታችን ነው a permutation is an arrangement of objects in a specific order from a certain group that is all about permutation በቃ ይችላል ምንም ሌላ ነገር የለው so permutation is about arrangements where the order matters ኦርደሩ ማተር ያረጋል ቀደም ተከተሉን ብታዛንፈው ታቀያይረው በቃ ሌላ አማራጭ ነው ማለት ነው ያኛው the number of permutations of n objects taken r at a time is given by this formula p of n, r እንላለን አንዳንዴ ደግሞ npr እንላለን ልክ እዚህ ጋር መታየት የለችም እቺንም ኖቴሽን ልንጠቀም እንችላለን ብቻ ምን ማለት ነው in how many ways can we arrange r objects out of n objects ማለት ነው meaning in how many ways can we arrange r of them from n objects ማለት ነው በምን ያክል መንገድ አሬንጅ ልናረጋቸው እንችላለን r ያክሉን ከn ውስጥ ብሎ ማለት ነውና ፎርሙሌሽኑ n ፋክቶሪያል ኦቨር n minus r ፋክቶሪያል ማለት እርስ በርሱ ያባዛን ኢንክሪዚንግ ኦርደር መሄድ ነው ለምሳሌ 3 ፋክቶሪያል ብል 3 times 2 times 1 ማለት ነው times 0 ፋክቶሪያል is 1 እንደዛ ማለት ነው ፋክቶሪያል ማለት በዚህ ጊዜ ግን አንዳንዴ ሪፒቲሽን አለው የሚደረግ ከሆነ permutation of n objects taken r at a time ብሎ ማለት n raise r ነው ፎርሙላው repetition አለው የሚደረግ ቢሆን number of distinct permutation of a set with repeated elements እዛ ያሉ የተሰጡን ኤሌመንቶች ውስጥ n objects እየጠራን ያለነው ውስጥ የተወሰኑት ራሳቸው የተደጋገሙ ቢሆኑ እዛ ያለኝ ወርድስ ቢሆኑ ለምሳሌ a a b b b c d ቢሆኑ 2 a 3 ደግሞ b 1 c 1 d ነው ያለው እዛ ውስጥ እና in how many ways can I arrange 3 letters out of this but እነዛ 3 letters 3 a አለኝ a ሊሆኑ ይችላል አንዷን a ከፊት አንዷን ወደ ኋላ ባረጋት ራሱ ነው በቃ ያልተቀየረ እና ያ ኢፌክት አለው ማለት ነው ኦርደሩ ላይ እሱን ታሳቢ በማድረግ ደግሞ the number of distinct permutations of a set with repeated elements ነው n factorial over k1 factorial k2 factorial kr እዛ ውስጥ ያሉት ድግግሞቹ ብዛት a3 ናት ብያለሁ 3 factorial b2 ከሆነ 2 factorial እና እንደዚህ አድርጌ እንተናረጋለሁ ማለት ነው ሶሪ እና permutationን በተመለከተ ያለን ሪፍሬሽ ማድረግ የሚጠበቅበት እቺን ብቻ ነኝን ብቻ ካወቀን ሌላውን በእነዚህ ፎርሙላ በመጠቀም በቃ ልንሰራው የምንችለው in how many ways can we arrange r objects out of n objects n ያልኩ ያለሁት ኦብጀክቶች ግን በመካከላቸው የተደጋገሙ ሊሆኑ ይችላሉ ዩኒክ ሊሆኑ ይችላሉ it depends ዩኒክ ከሆኑ በቃ እቺ ፎርሙላ n factorial over n minus r factorial አለ እዛ n ኦብጀክቶች ውስጥ ደግሞ የሆኑት የሆነ ያክል ጊዜ የተደገሙ የሆኑት የሆነ ያክል ጊዜ ከሆነ የመጨረሻው አለች መልቲ ሴት n factorial over እነዛ ድግግሞሾቹ ፋክቶሪያል በማለት ኤግዛምፕል እና ያለ እዚህ ውስጥ ሪፒቲሽን አለው የሚደረግ ከሆነ ደግሞ በቃ n raise r ላለው ማለት ነው ይሰማል አይደለም አንዳችሁ መልስ ድንገት በመሃል ለውስጡኝ እንዳይሆን
ይሰማል ዶክተር። ፐርፌክት ኦኬ። የሆነ ጥያቄ ሲኖር በመሀል እኔ አይታየኝም ስክሪን ላይ ስለሆንኩኝ እናንተ አትታይ። የሆነ ጥያቄ ካላችሁ ልክ አውጣችሁ ነው የምትነግሩኝ ወይ ከተቋረጠ። ኦኬ። ስለዚህ ፐርሙቴሽንን በተመለከተ በቃ እቺ ኮንሰፕት እዚህ ያነሳናትን ብቻ በደንብ አድርጎ መረዳትና ማስታወስ ነው በቂ ነው። በቃ permutation is all about arrangements of objects where the order matters. እቺን ካስኩ በቃ አለቀ። In how many ways can I arrange R of them from N of them ማለት ነው ይሄ permutation. Okay, let's see an example. Suppose we have 5 books and we want to arrange 3 of them on a shelf. In how many ways can you arrange them? 5 መጽሐፎች አሉ። የኔ ሼልፍ 3 ብቻ ነው መያዝ የሚችለው። በምን ያክል መንገድ ነው ሶስቶቹን ከዛ ከአምስቱ ውስጥ ለምሳሌ እነዚህ መጽሐፎቹ ABCDE ቢሆኑ ABC አላረግ ይችላል። አይ ABD ይችላል። አይ ABE አይ BCD አይ ኖ BDE ልል ይችላል። እና how many possible ways of arrangements are there ሚለውን ነው የምናየው። ኦርደሩ ደግሞ BAC ይላል BDC ይላል። ኦርደሩንም ልቀመልስ ይችላል DCB ልል ይችላል። እና how many are these in general የሚለውን የምመልስበት የፐርሙቴሽን ኮንሰፕት ነው ማለት ነው። In how many ways can I arrange 3 of them out of 5 ነው እየተባለ ያለው። እና ይሄ ማለት 5 ፋክቶሪያል ኦቨር 5 ማይነስ 3 ፋክቶሪያል ብዬ ነው የምመልሰው። 5 ፋክቶሪያል ማለት 5 times 4 times 3 times 2 times 1 5 minus 3 ደግሞ 2 ፋክቶሪያል ማለት 2 times 1 ይሄንን ካልኩሌት ስናደርግ 60 እናገኛለን። Thus there are 60 different ways to arrange 3 books out of 5. Imagine ይሄ ማለት ምን ማለት ነው? For example, in how many ways can you create a password containing only 3 letters out of 5 letters ቢባል እንደማለት ነው። ዩኒክሊ እና 60 እድላለኝ። አሁን የፓስወርድ ቢሆን የፈጠርኩት ABCDE ከሚባሉ ሌተሮች መጽሐፍ መሆኑን ትቼ ከነኚህ ውስጥ ሪፒቲሽንን አለው ሳላረግ ሪፒቲሽን አለው ማድረግ ከሆነ ቅድም እንዳልኳችሁ ነው 5 raised 3 ነው። እዛ ያየናትን ኤግዛምፕል ሪፒቲሽን አለው ማላረግ ከሆነ ግን 60 መንገዶች አሉኝ ፓስወርድ ክሪኤት የማረግበት። 3 ፊደል የያዘ ፓስወርድ ABC ልለው እችላለሁ፣ ፓስወርድ BCD ልል እችላለሁ። እንደዚህ እየተባለ የሚቆጠሩት ብዛታቸው 60 ነው። እኔ በቃ ፓስወርድ ክራከር መሆን ከሆነ ከA እስከ E ያሉት ከሆኑ አማራጮቹ 60 ጊዜ ነው ቢበዛ 60 ጊዜ ነው የምሞክረው ክራክ ለማድረግ ማለት ነው ያንን ፓስወርድ። ሐሳቡ ይሄ ነው በቃ ሲያለው። Another example, a race has 10 participants and you need to assign gold, silver and bronze medals. በቃ ለሶስቶቹ ለመሸለም እኮ ነው ከነዚህ ለአስሮቹ ውስጥ። In how many ways can you assign this gold, silver and bronze medals? ምን ያክል ወዮች ነው የሚኖሩት ከዚህ ውስጥ ይባል? በቃ ፕሌየር 1ን ፕሌየር 7ን ፕሌየር 8ን ሊሆን ይችላል፣ ፕሌየር 2 ፕሌየር 1 እና ፕሌየር 6 ሊሆን ይችላል። Okay, in how many ways can I award them this medals ነው ቤዚክ ኮንሰፕቱ። በቃ 10 ፋክቶሪያል ኦቨር 10 minus 3 ፋክቶሪያል as simple as such። ለይሄንን ካልኩሌት ስናደርገው 10 ፋክቶሪያል ማለት 10 times 9 times 8 times 7 ፋክቶሪያል ማለት ኦቨር 10 minus 3 ፋክቶሪያል ማለት ደግሞ 7 ፋክቶሪያል ነው። 7 ፋክቶሪያል by 7 ፋክቶሪያል 9 times 8 is 72 times 10 is 720. So there are 720 ways to award these medals. እና በቲም ብናደርገው 10 ቲሞች ቢሆኑ ይሄንን የሆነ ጌም የሚጫወቱት ፉትቦል ሊሆን ይችላል። 10 ቲም አሉ 10 ቲም አሉ። ለነኚህ 720 ወይ ነው ያለው ማለት ነው ከአንድ እስከ 3 የሚወጡ ቲሞች። ቲም 1 ቲም 2 ቲም 3 ሊሆን ይችላል። ቲም 1 ቲም 10 ቲም 9 ሊሆን ይችላል። ምን ያክል ወይ ናቸው? 720 as many as this. Another example,
if you have 3 letters A, B, C and you want to create a 2 letter arrangements with repetition አሁን ደግሞ with repetition አስቡ ከሶስቱ 2 ሌተሮችን ነው አሬንጅ የምናደርገው ግን ከነዚህ ውስጥ repetition ይቻላል ኤኤ ልል እችላለሁ ኤቢ ቢኤ ልል እችላለሁ ቢቢ ልል እችላለሁ ቢቢ ተፈቀደ በቃ አያልቅም ማለት ነው ኤ ካነሳው በቃ ወይ ቢና ሲ ብቻ ነው የሚቀራልልም ማለት ነው so in how many ways can you arrange 2 letters if repetition is allowed well 3 letter ናቸው 2 letter arrangement ነው n ማለት 3 ነው r ማለት 2 n raise r ነው በቃ repetition አለው የሚደረግ ከሆነ በእርግጥ ምን ማለታችን ነው ኤኤ ሊሆን ይችላል arrangement ኤቢ ሊሆን ይችላል ቢኤ ሊሆን ይችላል ኤሲ ሊሆን ይችላል ሲኤ ሊሆን ይችላል ቢቢ ሊሆን ይችላል ቢሲ እና እዚህ ውስጥ የተጨመሩት ኤኤ ተጨምራለች ከበፊቱ የተለየው ሪፒቲሽን በመፈቀዱ ምክንያት ቢቢ ተጨምሯል ሲሲ ተጨምሯል እንጂ ሌላው 3 ፋክቶሪያል ኦቨር 3 ማይነስ 2 ፋክቶሪያል ሲባል የምንመልሰው ነው የነበረው በሪፒቲሽኑ ምክንያት የመጡት 3 ናቸው ኤኤ ቢቢ እና ሲሲ ሪፒቲሽኑ አለው ባይደረግ ኖሮ 3 ፋክቶሪያል ኦቨር 3 minus 2 ፋክቶሪያል 3 ፋክቶሪያል ማለት 3 times 2 ነው 6 ኦቨር 3 minus 1 ፋክቶሪያል 1 ማለት ነው ኦኬ 6 ነበር የሚሆነው በበፊቱ አሁን ግን 9 ሆነ 9 እንዴ 3 ጨምሯል 3ቱ የተጨመሩት እነማን ናቸው ሲባል ኤኤ ቢቢኤን ሲሲ ማለታችን ሪፒቲሽን አለው ስለተደረገ so that is all about permutation በዚህ ሌቭል ሪፍሬሽ ካረግን permutationን በተመለከተ in how many ways can we arrange r objects out of n objects በሚለው ዙሪያ ላይ በቃ ይሄ እስካሁን ያየነው በቂ ነው ፓርቲኩላር ደግሞ ጋት ላይ የነበሩ ኤግዛሞችን እናያለን መጀመሪያ ኮምቢኔሽንን ኦኬ what about combinations permutation እና ኮምቢኔሽን ሲባል ስማቸውን ሰው ተማሪ ብሎ ይፈራል ኮምቢኔሽን ግን ከዛኛው ሚዲያኛው አሬንጅመንት ብለን ኮምቢኔሽንን ደግሞ ዲፋይን ስናደርግ a combination is a selection of objects without regard to the order በቃ this is about selection of objects without regarding the order doesn't matter ማለት ነው combination is about selection where order is not important what does that simply mean ለምሳሌ ላይ ያለው ኤግዛምፕል ላይ ቢታይ order is not important ስለሚል ኤቢ ማለትና ቢኤ ማለት በቃ አንድ አይነት ነው ማለት ነው ሁለት ሰው ያለው ኮሚቴ ምረጥ ቢባል ከሶስት ሰዎች ውስጥ አበበና አለሙ ካለና አለሙና አበበ ተመረጡ ሁለቱም አንድ አይነት ነው the order doesn't matter it is all about selection የሚል ነው ይሄ ሐሳቡ ለዩነቱን እንድናየው and we use the following formula for combination the number of combinations of n objects taken r at a time is given by this so the notation for combination is c of n comma r or ncr እንደዚህ ብለን ዲኖት እናደርጋለን anyway the combination of this okay n objects taken r at a time በዚህ መንገድ ኮምባይን ልናደርጋቸው የምንችለው n factorial over r factorial times n minus r factorial ይሄ ከዛኛው በምንድነው የሚለየው ዲኖሚኔተሩ ላይ r factorial የምትል መልቲፕላየር አለችው የሆነ ነገርን ነው ማካፈለው ሳካፍል የበፊቱ በn minus r factorial ብቻ ነው አሁን ግን በሌላ ከተባዛ በኋላ ነው ማካፈለው ያንሳል ማለት ነው ውጤቱ ለትልቁ ነገር ነው ማካፈለውና ማለት እንዴ ያንሳል ሲባል ምን ማለት ነው ይሄ ኦርደር ዳዝ ማተር ስለሚል ኤቢ እና ቢኤ አንድ አይነት ናቸው ስለተባለ ይቀነሳሉ ማለት ነው አይ ያንሳሉ ይሄ አንድ ኤቢ ካል በቃ ቢኤን አላስብም ማለት አልቆጥረው ለዛ ነው ሪፒቲሽን ደግሞ አለው የሚደረግ ከሆነ when we combine these r objects from a total of n objects if repetition will be allowed then the formula is changed into this one n plus r minus 1 factorial over r factorial times n minus 1 factorial n minus 1 factorial repetition አለው የሚደረግ ከሆነ ኤግዛምፕልስ ላይ ክሊር ይሆናል
ለምሳሌ የመጽሐፉና የሶስት ከነዛ ውስጥ የተባለው ቅድም ምንድነው የተባለው? suppose you have 5 books, in how many ways can you arrange 3 of them in a shelf ነበር የተባለው። አሁን ደግሞ suppose you have 5 books and you wanted to choose 3 of them to take on a trip. ይዞ ለመሄድ ነው ይሄ you see። እና ቡክ ኤ ቡክ ቢ እና ቡክ ሲን ከመረጥክ በቃ ዲ እና ኢ ቀሩ ማለት ነው፣ ሌላ አይደለም። አይ ቡክ ቢ ቡክ ኤ እና ቡክ ሲን ብመርጥስ ራሱማ ያ የመጀመሪያው ምርጫ ማለት ነው። ሪፒቲሽን እዚህ እንትን የለም፣ ኦርደር ዳዝንት ማተር። ስለዚህ በዚህ ኮምቢኔሽን ፎርሙላ 5 ፋክቶሪያል ኦቨር 3 ፋክቶሪያል ታይምስ 5 ማይነስ 3 ፋክቶሪያል ነው የምለው ማለት ነው። ይሄን ሲምፕሊፋይ ሳደርግ 10 አገኛለሁ። ቅድም ግን ምንድን ነበር ያልነው? 5 ፋክቶሪያል ኦቨር 5 ማይነስ 3 ፋክቶሪያል ብቻ ነበር ያልኩት እና ብዛቱ ምንድን ነበር የሆነው? ትዝ ካላችሁ 60 ነበር የሆነው መልሱ። አሁን ግን 10 ምን ያክል እንዳነሰ ኦርደር ዳዝንት ማተር ስለተባለ እኮ ኤቢሲን በቃ ኤቢሲ ተመርጦ ከሆነ መጽሐፎች ኤቢሲ ከተመረጡ ቢኤሲ ራሱ ነው፣ ኤሲቢም ራሱ ነው፣ ሲቢኤም ራሱ ነው፣ ሲኤቢም ራሱ ነው። እነዚህ ሁሉ በአንዱ ነው የሚወከሉ ማለት ኤቢሲ ካንት በቃ አለቀ። ልክ እንደዚህ አይነት እንትን ስላለ ሪፒቲሽኑ ኦርደር ዳዝንት ማተር ስለሆነ ማለት ነው። again suppose you need to select 3 players for a basketball team from a pool of 8 players. In how many ways can you select the 3 players? So this combination is all about selection without regarding the order. ከ8 ተጫዋቾች ውስጥ 3 ነው የምመርጠው። በቃ እነዛ 3ቱን ስመርጥ ኦርደሩ ቢቀያየር ምን ቢልም በቃ እነኛ 3 ሰዎች ነው የተመረጡ፣ ሌላ በቃ እንትን የለውም ማለት ነው። አበበ አለሙ ከበደ ከሆነ አለሙ አበበ ከበደ በቃ ራሱ ነው እንደማለት ነው። So this is again about combination. 8 factorial over 3 factorial times 8 minus 3 factorial ይላል። ኦኬ ሪፒቲሽን እሳ ደግሞ ቢፈቀድ ሪፒቲሽን ቢፈቀድ ቀድብናል። ፎርሙላውን ለማስታወስ ያክል ሪፒቲሽን አለው የሚደረግ ከሆነ ኮምቢኔሽኑ n plus r minus 1 factorial over r factorial times n minus 1 factorial ነው የምንለው። እቺን ኤግዛምፕል እናያለን። if you have 3 types of fruits, apple, banana and cherry, and you want to select 2 fruits with repetition, what will be the total possible combinations? አፕል አለ፣ ባናና አለ፣ ቼሪ አለ። ብቻ 2 ነገር ይዘና ነው የተባልከው። 2 ኦኬ ኮንቴነሩን አስቡት። 2 መያዝ የሚችል ብላችሁ አስቡት የምትይዙበትን ዕቃ። አፕል ካረክበትም በቃ ይበቃ። አፕል ባናና ከሆነ ደግሞ በቃ ባናና አፕል አንልም፣ በቃ ኦርደር ምናምን እዚህ እንትን ስላለ። አፕል ቼሪ ከሆነ በቃ ቼሪ ከሆነ በቃ ሪፒቲሽን አለው ተደርጓል። ስለዚህ የቅድሟን ፎርሙላችን ነው የምንጠቀም ማለት ምንድነው የምለው? n plus r minus 1 factorial over r factorial times n minus 1 factorial ነው እና እሱን አድርጌ በቃ 6 አገኛለሁ። በእርግጥ 6ቱ ማን ናቸው ሲባል አፕል ወይ አፕል ባናና ወይ አፕል ቼሪ ወይ ባናና አፕል አለልም። ኦሬዲ አፕል ባናና ስላለ ባናና ቼሪ ወይ ቼሪ ባናና ማለት ቼሪ አፕል ማለት ሪፒቲሽን ስለሆነ ማለት ነው። ኦርደር ዳዝንት ማተር ስለተባለ እና እነኚህ 6 ፖሲቢሊቲ ብቻ ነው የሚኖሩት። ይሄንን በዚች ፎርሙላ እንደዚህ አድርገን እንሰራለን። ኦኬ if that is the case then what were the questions that occur in the previous got from these concepts? permutation እና combination related የሆነ ኮንሰፕትን የሚጠቀሙ ጥያቄዎች ካሁን በፊት የመጡ እስኪ ምን ይመስላሉ? ሪሊ ይሄ ሪፍሬሽመንት በቂ ነው ወይ እነኚህን ለመመለስ የሚለውን አብረን እናያለን። ኦኬ አንዱ ጥያቄ
if a fair coin is tossed 5 times, አምስት ጊዜ toss ተደርጓል. How many possible sequences of heads and tails are there? ይሄው እንግዲህ ምንድነው አሁን ይሄ አሬንጅመንት ነው። በቃ በቀጥታ አሬንጅመንቱ ነው፣ ግን ደግሞ ሪፒቲሽን አለው ማለት ነው። አምስት ጊዜ ነው የተባለው። ወይ ሄድ ወይ ቴል ሁለት ፖሲብል አውትካም ብቻ ነው ያለው። ኦኬ ስለዚህ 2 raise 5 ነው የምለው ማለት ነው። ሄድ ሄድ ላለው ወይ ደግሞ በቃ እንደዚህ እየቆጠርኳቸው ሲሄድ አምስት ጊዜ ቶስ ባረግ ሄድ 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 አምስት ኦኬ ሄድ ሄድ ቴል እንደዚህ ያል ነኝን ኮምቢኔሽኑን ወይ አሬንጅመንቶቹን ባያቸው each toss has 2 outcomes. For 5 tosses, as repetition is allowed, the permutation is 2,5 2 raise 5 ማለት ነው። በርግጥ ይሄንን ለመረዳት አምስት ጊዜ አይደል ቶስ የሚደረገው። ለምሳሌ የመጀመሪያው ላይ ሄድ ከሆነ ኦኬ የሁለተኛው ወይ ሄድ ወይ ቴል ይሆናል። ኦኬ የሁለተኛውም ሄድ ነው ብዬ ላስብ፣ የሶስተኛው ወይ ሄድ ወይ ቴል ይሆናል። ኤች ያልኩ ኦኬ የአራተኛው ደግሞ እስኪ ኦኬ የሶስተኛው ሄዱ ነው ብዬ ባስብ አሁንም ሄድ ቴል አማራጭ አለ። ለነዚህ እየተውኳቸው ለሄድኩት ቴሎች ደግሞ ልክ እንደዚሁ ሌላ ፖሲቢሊቲ እና እነዚህን መቁጠር ነው ማለት ነው። ያንን አብዢ ነገር እነዚህን በሙሉ ስትቆጥሯቸው የመጀመሪያው ሄድ ከሆነ 16 ፖሲቢሊቲስ ነው የሚኖሩ። ሄድ 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 ከዛ ሄድ 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 ቴል የመጨረሻው ወይ ደግሞ ሄድ 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 ቴል ሄድ ልክ እነዚህን በሙሉ ስቆጥራቸው የመጀመሪያው ሄድ ከሆነች 16 ይኖሩኛል። የመጀመሪያው ቴል ደግሞ ብትኖር አሁንም ሌላ 16 ኦፕሽኖች ነው የሚኖሩ። በዚህ በፎርሙላ መሰረት ግን ሪፒቲሽን አለው ሲደረግ በቃ 2 raise n ነው ማለት 2 raise n ነው ማለት። ሁለተኛው ጥያቄ suppose that the Ethiopian Premier League has 5 teams in a competition. Perfect. In how many different orders can the teams finish? እማ ከአምስቱ አምስት ማለት እኮ ነው። አምስት ናቸው በቃ ቲም ABCDE ናቸው ማለት ነው። እና ኮምፒቲሽኑን እንዴት ይጨርሱታል? ኦኬ ABCDE ሆኖ ይጨርሱታል፣ ABDCE ሆኖ ይጨርሱታል፣ ABDEC ሆኖ ይጨርሱታል። ልክ እንደዚህ ምን ያክል አምስት ናቸው። አምስት ኦርደር ነው ያለው። so the permutation of 5 and 5 ማለት ነው 5 factorial over 5 minus 5 factorial ማለት ነው። over ያለው 5 minus 5 0 factorial is 1. so this is simply 5 factorial እና 120 አሬንጅመንት ነው ሊኖረን የሚችል። እነኚህ ብዛታቸው 120 ይሆናል። ኦኬ another example. How many different 7 digit numbers can be made using 11558888? እነዚህ ብዛታቸው ምን ያክል ነው? 7 ናቸው። ፎርም ማድረግ የሚፈልገው 7 ዲጂት ነምበር ነው እንዳለ። ይሄ አሁን የተሰጠው ራሱ 115588 የሚለው አንድ አማራጭ ነው ማለት ነው። ከዛ በስዊች እያቀያየርኩኝ እንደዚህ በቃ እንደዚህ ነው የምቆጥር ማለት ነው። ምን ያክል 7 ዲጂት ነምበሮች ፎርም ማድረግ ይችላል? given these numbers ነው የተባለው። ግን እዚህ ቁጥር ላይ እኮ 11 1 2 ጊዜ ተደግማለች፣ 5 2 ጊዜ ተደግሟል፣ 8 3 ጊዜ ተደግሟል። ለምሳሌ ያክል እንዳለ በዚህ መንገድ እንደዚህ እንደተቀመጠው 115588 የተባለው ይሄንን አንድ 7 ዲጂት ቁጥር ነው ብዬ ባስብ ከፊት ለፊት ያሉትን አንድና አንድ ባቀያየራቸው ቁጥሩ ይቀየራል? አይቀየርም። ራሱ ነው የሚሆነው። በመሀል ያለችውን 5 እና 5 ቦታቸውን ባቀያየር ያንን መጀመሪያ የጠራሁት ቁጥር ነው። 8 ላይም እንደዚህ ስዊች ባደረግ እዛው እርስ በርሳቸው ያ የመጀመሪያ የጠራሁት ቁጥር ነው። ስለዚህ ይሄ ይቀንሳል ማለት ነው ከቶታሉ። እና ምንድነው ማድረገው? መልቲ ሴት ነው ማለት ነው። ይሄ መልቲ ሴት በሚሆንበት ጊዜ ፐርሙቴሽኑ እንዳለ ብዛታቸው ፋክቶሪያል ኦቨር አንድ ስንት ጊዜ ነው የተደጋገመችው? 2 ጊዜ 2 ፋክቶሪያል ታይምስ 5 ምን ጊዜ ተደግማለች? 2 ጊዜ 2 ፋክቶሪያል አገኝ ታይምስ 8 ምን ያክል ጊዜ? 3 ፋክቶሪያል። so the total permutation will be 7 factorial over 2 factorial times 2 factorial times 3 factorial
ከስር አካፋዮቹ 2 ፋክቶሪያል 3 ፋክቶሪያል እና የሚሉን እነሱ አንድ ምን ያክል ጊዜ ተደገመች 5ስ 8ስ የሚለውን ታሳቢ አድርጌ ነው k1 ፋክቶሪያል ታይምስ k2 ፋክቶሪያል ታይምስ የሚለው የነበረው ኤግዛምፕል ነው። በዚህ መንገድ 210 7 ዲጂት ነምበር ፎርም ማድረግ ይቻላል ማለት ነው። ያ ማለት 210 ፓስወርድ ክሬት ማድረግ ይችላል በ7 ዲጂት ያለው በእነዚህ ቁጥሮች 210 አይነት ከዛ በላይ አይሆንም። በቃ ሪፒት ነው ያደረገው ራሱ። ስለዚህ በዚህ መንገድ መሰረት the answer will be C። ስለዚህ ጥያቄ መልሱ C ነው የነበረው ማለት ነው። ኦኬ የሚቀጥለው ጥያቄ ደግሞ በዚህ የኮንሰፕት ፐርሚሽን እና ኮምቢኔሽንን በተመለከተ የነበረ ከፕሪቪየስ ኤግዛምፕል a committee of 3 people is to be chosen from 8 members. A committee of 3 people is chosen from 8 members. ከ8 ሰዎች ውስጥ የሆነ ኮሚቴ ማቋቋም 3 ሰዎች የያዘ ኮሚቴ ማቋቋም ነው የተፈለገው። ወይማ በቃ ኮምቢኔሽን ነው ማለት ነው። አሬንጅመንት አይደለም። ይሄ ከ8ቱ 3ቱን በምን አይነት መንገድ አሬንጅ ታደርገዋለህ አይደለም። ይሄ በቃ ምርጫ ነው፣ ሴሌክሽን ነው። ኦርደሩ ዳዝንት ማተር። ስለዚህ ኮምቢኔሽን ነው ማለት ነው። 8 combined with 3 ማለት ነው። ስለዚህ 8 ፋክቶሪያል ኦቨር 3 ፋክቶሪያል ታይምስ 8 minus 3 ፋክቶሪያል ብዬ እመልሳለሁ ማለት ነው። 56 the answer was C። የሚቀጥለው ጥያቄ ደግሞ how many 4-digit numbers can be formed from these 5 numbers without repetition? ይሄ በቃ ቀጥታ ዝም ብሎ ስትሬት ፎርዋርድ የሆነ ፐርሚሽን ነው። ያው የነበረ ኤግዛምፕል በሚል ለማሳየት ያክል ደግመን አመጣ ነው እንጂ ማለት ነው። ስለዚህ 5 ፋክቶሪያል ኦቨር 5 minus 4 ፋክቶሪያል ብዬ በቃ መልሱን መልሳለሁ ማለት ነው። ስለዚህ 120 አንሰሩ ኤ ነው የነበረው ማለት ነው። ሌላኛው ደግሞ ጥሩ ጥያቄ ነው። a committee of 3 men and 2 women is to be formed from 7 men and 5 women። ኮሚቴ ነው የሚፈልግ። በእርግጥ ኮሚቴው 5 ሰዎችን የያዘ ኮሚቴ ነው የምንፈልገው። 3 ወንድ 2 ሴት ይሆኑ። ከምን ያክል ሰዎች? ከ12 ሰዎች 7 ወንድ 5 ሴት የያዘ 12 ደግሞ የሆኑ ሰዎች አሉ። ከነሱ ውስጥ ነው መምረጥ የምንፈልገው። 3 men እና 2 women ያዝ ኢንዲፔንደንትሊ ኮምቢኔሽኑ መስራት ይቻላል። ግን ደግሞ እያንዳንዱ ሰፓሬቱ ነው ኢንዲፔንደንት ስለሆነ ፕሮዳክቱ መባዛት አለበት። እንትኑ ፋይናል ኮምቢኔሽኑ መባዛት አለበት ማለት ነው። ከ7ቱ 3 ወንድ መርጣለሁ። ከ7 ወንድ ከ5ቱ ሴት ደግሞ 2 ሴት መርጣለሁ። ሴሌክሽን ነው ይሄ እና ኢንዲፔንደንት የሆኑ ኮምቢኔሽኖች አሉኝ ማለት ነው። ኢንዲፔንደንት የሆኑ ኮምቢኔሽንስ አሉኝ ማለት ነው። እሱን ስሰራ 7 combined with 3 35 ነው። 35 ነምበር ኦፍ ቮይስ አለኝ። ሲሚላርሊ ለሁለት ሴት ደግሞ ስመርጥ 5 combination 2 ነው 10 አለኝ። 35 ወንድ የመምረጥ እድል አለኝ። 10 ደግሞ ሴት የመምረጥ እድል አለኝ። ይሄ ግን እነኚህ ምርጫዎቻችን ኢንዲፔንደንት ናቸው። አንድ ወንድ መርጬ የሚቀጥለው ላይ ሴት ሊሆን ይችላል የምመርጠው ቀጥሎ እንደዚህ ስለዚህ ፕሮዳክት ነው የሚሆን ማለት ነው። ፕሮዳክት ነው የሚሆነው ማለት ነው። the product of the probabilities ማለት ነው። 35 350 ወይ አለኝ ማለት ነው። ይሄን ፎርም የማረጊያ መንገድ። ሌላው ደግሞ ልናስታውስ የሚፈለገው ሪፍሬሽ የምናደርገው ኮንሰፕት ስለ ሬሽዮ እና ፐርሰንቴጅ ነው። ይሄም ኦን ዴይ ቱ ዴይ ቤዚስ በቃ የምንጠቀምባቸው ኮንሰፕቶች ናቸው። እነኚህ ኮንሰፕቶች ሬሽዮ እና ፐርሰንቴጅ በተመለከተ ነው አሁን ሪፍሬሽ የምናደርገው። so what is a ratio? just to be formal, a ratio is a way to compare two quantities showing how much of one exists relative to the other። ቀደም ያልኳችሁ ነው። ለምሳሌ የሆነ ሪሲፒ ወይ ደግሞ የሆነ ORS ለመስራት 2 ማንኪያ ጨው ከ3 ማንኪያ ስኳር ጋር
ከሆነ ኮምቢኔሽኑ ለምሳሌ ለሆነ አማውንት ኦፍ ዋተር 4 ማንኪያ ጨው ካልኩ ያኛውን ደብል ማድረግ አለብኝ ማለት ጨውን ደብል ካረኩ ያኛውን ደብል መሆን አለበት ታዲያ ORS አይባልም እና እንደዚህ አይነት ጽንሰ ሐሳቦችን የምንገልጽበት ነው ማለት ነው A to B ተብሎ ይነበባል ወይም A over B for በፍራክሽን ፎርም እንደዚህ ልንጽፈው እንችላለን 3 ፓርት ኮምፓሪዝንም ሊሆን ይችላል A to B to C ብዬ ላስብ ይችላል key property የሬሽዮ ምንድነው it is just useful to express relationships ምን ያክል ድርሻ ምናምን መሆኑን ለማሳየት ነው እንጂ ሌላ እንትን የላቸውም ማለት ነው rather than absolute values it can be scaled up or down ቀደም እንዳልኩት ነው 2 4 ለሁለቱ 4 ከተባለ ኦኬ ለአንዱ 2 እንደማለት ነው it is used in sharing mixing and comparative analysis በኤግዛምፕል ስናይ በቃ ተራ መሆኑን እየተረዳን ይላል if a recipe calls for 2 cups of flour and 3 cups of sugar የሆነ ሚክስቸር ለመስራት 2 cups of flour እና 3 cups of sugar የሚያስፈልግ ከሆነ the ratio of flour to sugar is 2 to 3 ማለት ነው flour to sugar ሲሆን ዱቄት ለስኳር ያለው ድርሻ ማለት ነው 2 to 3 this means for every 2 cups of flour there is a 3 cup of sugar for every kono na double ቢሆን ይሄ ፍሎሩ ስኳሩ ደብል መሆን አለበት ማለት ለፍሎሩ ደብል ማለት 4 ሲሆን ለስኳሩ ደብል ደግሞ 3 ሲደመር 3 ባደብል ስናደርግ ወይ ደግሞ 3 times 2 አድርገን 6 እንላለን እና 2 to 3 ያልንም 4 to 3 ያልንም ሁሉም እኩል ነገር ነው የሚገልጹት ሬሽዮ ሁሉም እኩል ነገር ነው ፐርሰንቴጅ በተመለከተ ሬሽዮን በተመለከተ ያን ያክል እንትካል አዛተር what does the percentage represents it simply represents a fraction of 100 and is used to compare proportions somehow related ናቸው በርግጥ we use this symbol percent just to mean per 100 na percentage ማለት part divided by a whole times 100 ማለት ነው ለምሳሌ ያክል discounts and sales ጋር የተያዘ አንዲት ኤግዛምፕል እንትን ብንል if a phone originally costs 500 and is offered at a 20% discount what will be the discount amount መጀመሪያ 500 ብር የሚሸጥ የነበረ የሆነ ስልክ በ20% ዲስካውንት እንሸጣለን ቢሉ ምን ማለታቸው ነው ይሄ ፐርሰንት የሚባል ኮንሰፕት እዚህ መጣ ማለት ነው 20% ሲባል የማን ነው የ500 ኦኬ 20% times 500 ማለት ምን ማለት ነው 100 ነው የሚቀንሱት ማለት ነው እነኚህ ሰዎች ከነበረው ዋጋ ላይ 20 divided by 100 times 500 is 100 okay so the final price is 500 minus 100 discount ሊሆነው አማውንት መጨረሻ የሚሸጡበት 20% ዲስካውንት ሲያደርጉ 400 ነው ማለት ነው so this kind of concepts are okay concepts that we usually use ማለት we are on sale below 30% 20% we are on sale for Christmas or እንደዚህ ያሉ ሱቆች ቢለጥፉ በቃ ይሄ on day to day basis የምንጠቀምበት ሐሳብ ነው ፐርሰንቴጅ ነው ኮንሰፕቱና የሰም ሬሽዮ ኮንሰፕት ነው የተያዘው ማለት ነው 20% ብሎ ማለት 20% ነው 20% ማለት ደግሞ 1/5 እንደማለት ነው 20 to 100 ብሎ ማለት 1 to 5 ማለት ነው ሬሽዮ መዛማለ ዘዋለ ፐርሰንቴጁ ምንም they are somehow related concepts ለምሳሌ ከፕሪቪየስ ጋር ምን አይነት ጥያቄዎች መጥተዋል ሬሽዮ እና ፐርሰንቴጅን በተመለከተ why do we need just to refresh about these ratios and percentages because they do occur the concepts do occur in that one of the example is about basketball team performance if a basketball team plays 30 matches
and wins 18 of them. What is its winning percentage? የሚቀጥለውን ጨዋታ የማሸነፍ እድሉን ለመናገር ብፈልግ ምን ብዬ እናገራለሁ? ለ30ው እኮ 18ን ነው የሚያሸንፍ። 30 ተጫውቶ 18 የሚያሸንፍ ቲም ነው ይሄ። well on average ብዬ ነው የምናገረው ማለት ነው። okay 18 by 30 times 100 ብሎ ማለት ነው ፐርሰንቴጁ እና 60% ነው። so the winning probability ደግሞ ሳወራው okay የማሸነፍ እድሉ 0.6 ከሀፍ ይበልጣል። 0.6 ወይ ደግሞ 60% ቻንስ አለው የማሸነፍ ማለት ነው አዲስ ጨዋታ። ሌላ ሪሌትድ የሆነ ጥያቄ a bus carries 28 passengers of which 18 are male. So how many are the females? 10 of them. What is the ratio of female to male passengers? we ሴቶቹ 18 ወንድ ከሆኑ ከ28 ውስጥ 10 ሴት ነው። ፊሜል ቱ ሜል ስለተባለ 10 ለ18 እንደማለት ነው። 10 18ኛ እንደማለት ነው። እሱ ማለት ደግሞ ሲምፕሊፋይ ማድረግ ይቻላል። ሲምፕሊፋይ ብታረግ 5/9 ማለት ነው። እና አንዳንዴ ልክ እንደዚህ ሬሽዮውን ተጠይቃችሁ 10 18ኛን አግኝታችሁ እዛ ምርጫው ውስጥ ብታጡት 10 18ኛ ማለት የሆነ ምርጫው ውስጥ ሊኖር ይችላል። ሲምፕሊፋይ አድርጎ ማየት ጠቃሚ ነው ማለት ነው። ምናለ 10 18ኛ የተባለው ደግሞ 20 36ኛ ተብሎ ምርጫ ውስጥ ቢኖር ራሱ ነው አንድ ነው፣ ልዩነት የላቸውም በሬሽዮ ኮንሰፕት ማለት ነው። አንዱን ደብል ስታረግ ሌላኛውንም ደብል ማድረግ አለ። አንደኛውን ትሪፕል ስታረግ ሌላኛውንም ትሪፕል ማድረግ ይፈልጋል። ኦኬ 5/9 የሚለው ነው ምርጫ መልሱ። 5/9 is C not D። ሜል ቱ ፊሜል ቢባል ግን 9/5 እንል ነበረ። ሌላ ጥያቄ ጋት ላይ የነበረ a father divides 390 ብር between two children። ሰው የ390 ብር ኖሮ ለሁለቱ ልጆቹ ሊያካፍላቸው ነው የፈለገው in the ratio of 5:8። ይሄው እንግዲህ ምን ማለቱ ነው? ይሄን 190ውን እኮ ነው 5:8 ሬሽዮ ሊያካፍላቸው የፈለገው። በተለያየ መንገድ መስራት ይቻላል። 5x plus 8x ማለት 390 ነው ብዬ ማሰብ ይችላል። x ታዲያ ማናት ያቺ ፋክተሯ የምትለዋን መመለስ እሷን ካወቅኳት ኦኬ 5/8ኛ ድርሻ እያደረገ ነው እያካፈላቸው ያለው ሲባል 5 ሲደመር 8 13 ነው። ኦኬ 5/13 times 390 is for child A and 8/13 times 390 is for child B ብሎ ማሰብ ነው። ወይ ደግሞ ያንዱን ካልኩሌት አድርጌ ካወቅኩት ከቶታሉ ብሩ ላይ ቀንሼ ለቻይልድ ቢ የሚደርሰው ይሄ ነው ብሎ እንደማለት ነው። እና በፈለጋችሁት መንገድ መስራት ይቻላል። እና ይሄ ኮንሰፕት ዝም ብሎ ምናውቀው ነው ማለት ነው። ግን the concept behind is ratio. A school is planning to increase the number of students from 40 to 50 per class. Okay, የተማሪ መብዛት አጋጠመውና የሆነ ትምህርት ቤት በክፍል 40 ተማሪ የሚይዝ የነበረውን ወደ 50 መያዝ ማሳደግ ነው የፈለገው በክፍል። ምን ያክል ነው የሚጨምር ማለት ነው? 10 ነው የሚጨምር በክፍል። 10 ማለት ደግሞ ስንተኛ ጨመረ ማለት ነው? የ40 ስንተኛ ነው ማለት ነው የሚለው የተጠየቀው ማለት ነው። how much is the percentage of increment ስለሚል ጥያቄው። okay 50 minus 40 is 10. 10/40 is okay 1/4 times that is 25%. 25% ነው ጭማሪ እያሳየ ያለው ማለት ነው። ጭማሪው ሲሰላ ከነበረው ላይ ነው እየተሰላ ያለው ማለት ነው። 10 መጨመር ብሎ ማለት 25% ጨመረ ማለት ነው ከነበረው ላይ። 10 ማለት የ40 1/4ኛ ስለሆነ 1/4ኛ ስለሆነ እና ይሄ አሁን በቃ ይሄው ስለ ሬሽዮ ስለ ፐርሰንቴጅ ስለምናምን ሪፍሬሽ እንደው ዝም ብለን አረግን እንጂ በቀላሉ ሰው በቃ የሚሰራው ነው ማለት ነው። ይሄ ፎከስ ማድረግ መረጋጋትና ኦኬ ምንድነው ለበለጠ ይፈልግ ምናምን ብሎ መስራት ነው። ይሄ እንደመስራት ማቴማቲሻን መሆን አይፈልግም ወይ ደግሞ ስታቲስቲሻን መሆን አይፈልግም፣ ሌላ ኢንጂነር ወይ እንደዚህ መሆን አይፈልግም። ሁሉም ሰው
ይሄን እንደዚህ አይነት ኮንሰፕትን መመለስ መቻል አለበት። ቤዝላይን ኖሌጅ ነው ማለት ነው። ይሄ መሰረታዊ የትምህርት ግንዛቤ ያለው ሰው በቃ ይሄን ይመልሳል ተብሎ ነው የሚታሰብና የሆነ ቤዝላይን ኖሌጅ አሰስ የሚደረግበት ነው እንጂ ስፔሲፊክ ሰብጀክት ማተር ኖሌጅ አሰስ የሚደረግበት አይደለም። ጋት የሚለውን እንድትወስዱልኝ። A retail store buys a shoe for 80 ብር and sells at 75% profit. ይሄ በቃ ነጋዴዎች ምናምን የሚመልሱ ዝም ብሎ በቃ ይሁን ትምህርቱ በጣም የማይደርስ። What is the selling price of the shoe? የሆነ ስቶር በ80 ብር ገዝቶ 75% ፕሮፊት አስቦ ይሸጣል ነው የሚለኝ። ወይ የ80 75% ስንት ነው እላለሁ። መጀመሪያ ፕሮፊቷን እኮ ለአውቃት ብዬ እኮ 60 ነው። አሃ 60 ብር ጨምሮ ነው የሚሸጥ ማለት ነው ይሄ ሰውዬ ይላል። የፕሮፊት ማርጂኑ 75% ብሎ ስለ አሲዩም ስላደረገ ስለዚህ የሴሊንግ ፕራይሱ 80 ሲደመር 60 ነው በቃ 140። ሌላ ጥያቄ the daily sales of a shop is per 2400 daily sales በቃ የቀን ሽያጩ 2400 ብር። okay if the shop owner pays 4.5% sales tax, how much does he pays from his daily sales? ይሄ ሴልስ ታክስ የሚባለው የሚሰራው 4.5% ነው በቃ የሚከፍል የሽያጩን ኦሎይስ 4.5% ነው እንትን የሚል ያ ማለት 100 ብር ቢሸጥ 4 ብር ከ50 ይከፍላታል ሴልስ ታክስ ማለት እና የ2400 4.5% ነው የተጠየቀው ማለት how much does he pays from his daily sales በቃ በዛች በ 2400 times 4.5 over 100 ማለት ነው። ይሄ 108 ብር ይከፍላል ማለት ነው በቀን ለሴልስ ታክስ። Another question, the price increment of a car was 4%. 4% of the previous price ማለት እኮ ነው። The new price is now 15,600. የካር ብሎ ያው በዶላር መሆን አለበት። What was the original price? ነው የሚለው የመጀመሪያው ፕራይስ ላይ 4% የፕራይስ ኢንክሪመንት ተጨምሮበት 15600 ከሆነ የመጀመሪያው ፕራይስ ምን ያክል ነበር ብሎ እንደማለት። ኦኬ የመጀመሪያው ፕራይስ ኤክስ ነበር ካል የኤክስ 4% እንደማሰላና ኤክስ ላይ ይደምራል ማንን ለማግኘት 15600 ለማግኘት ከዛ ተነስቼ በቃ ኤክስ እናገኛለን። 15000 ብር ነበር ማለት ነው ኦሪጂናል ፕራይስ። ሌላው ሪፍሬሽ እንድናደርግ የሚፈልገው ኮንሰፕት ኦኬ ቤዚክ ጂኦሜትሪ ነው። ኦኬ ሌትስ ኮንሲደር these lines and angles, intersections and transversals and something like this. Let P and Q be two distinct points in a coordinate plane. ለምሳሌ XY plane እና assume ማድረግ ይቻላል. Suppose this P and Q be two distinct points. The distance between the points P and Q is በሁለቱ ፖይንቶች መካከል ያለው ዲስታንስ ለምሳሌ ያክል እንደዚህ አይነት ኮኦርዲኔት ፕሌን ቢኖረን ይታያችኋል። ይሄ ነገር ይታያል ዶክተር? 80 በላይ ሰው እየተከታተለ ነው። ኦኬ የጽሁፉ ይታያል? የምጽፈው ይታያል? ይታያል። ኦኬ ታንኪዩ። ለምሳሌ ያክል እንደዚህ አይነት ኮኦርዲኔት ፕሌን ቢኖረኝና የሆኑ ሁለት ፖይንቶች ቢኖሩኝ የሆነች ፖይንት P የምትባል የሆነች ፖይንት ደግሞ Q የምትባል እንደዚህ ቢኖረኝ what is the distance between these two points ቢባል P ማለት በዚህ የሚገለጽ ከሆነ Q ማለት ደግሞ በዚህ የሚገለጽ ከሆነ ኮኦርዲኔቶቹ x1 x2 x1 y1 x2 y2 የሚባል ከሆነ ዲስታንስ ፎርሙላ between these two points ብሎ ማለት x2 minus x1 the whole square plus y2 minus y1 the whole square under root አርጎ እንደመስራት ነው። ይሄ በርግጥ እቺ ፖይንት x1 x2 ናት x1 y1 ናት ማለት
x1 refers the distance of the point from the y axis እቺን እንደዚህ አድርጌ y1 ናት ስል ልክ እንደዚህ ነው ይሄ ፖይንት ብሎ ማለት x1 ሪፈር የምታደርገው ከy አክሲስ ያላትን ዲስታንስ ነው የፖይንቷ y1 ደግሞ ሪፈር የሚያደርገው ከx አክሲስ ፖይንቱ ያለውን ርቀት የሚናገረው ስለዚህ እቺ ፖይንት እዚህ ጋር x1 ናት እንደማለት ነው እቺ x1 ናት እቺኛዋ ደግሞ እዚህ በዚህ ትክክል y1 ናት ማለት ነው ልክ እንደዛው ለዚህኛው እቺ እዚህ ጋር x2 ነው የምትኖረኝ እዚህ ጋር ደግሞ y2 ይኖረኛል ማለት ነው በእርግጥ የተጠየቁት ከዚህ እስከዚህ ያለውን ዲስታንስ ነው ይሄን በጂኦሜትሪ የሆነ ኮንሰፕት የተወሰነ እንትን ኤክስቴንድ አድርጌ ባወራ የሆነ የራይት አንግል ትሪያንግል ሃይፖቴነስ እኮ እንደማለት ነው ይሄ የሌንግዙ የዚህ ሌንግዝ ማለት በቃ ከፒ እስከ ኪው ያለው ርቀት ብሎ ማለት በዛ ፓይታጎረስ ሪሌሽን የሚባለው የስምንተኛ ክፍል ኮንሰፕት የዚህኛው የዚህ ቤዙ ሌንግዝ ስኩዌር ሲደመር የዚህኛው ሌንግዝ ስኩዌር is the same as the square of the length of the hypotenuse የተባለው ማለት ነው እኛ የተጠየቅነው በርግጥ what is the distance between the two points ነው የሚለው ያ ማለት the length of this line ማለት ነው ዲስታንስ ነው የተጠየቅነው ዲስታንስ so ዲስታንሱን ካልኩሌት ለማድረግ ከዚህ እስከዚህ ያለው ማነው ብለናል x2 - x1 ናት የዚህ ዲስታንስ አሁን ለምሳሌ x2 - x1 in absolute value ከፈለኩ x2 - x1 የዛችን ከርቭ ማወቅ ይችላል ይሄ በአብሶሉት ቫልዩ የዚህኛው ሌንግዝ ደግሞ ምንድነው ቢባል y2 - 1 ነው ማለት ነው ሶሪ y2 - y1 in absolute value እና የዚህ ስኩዌር ብሎ ማለት አብሶሉት ቫልዩን ትቼ y2 - 1 ስኩዌር ነው ማለት ነው x2 - x1 ስኩዌር ከሆነ ኦሬዲ ኔጋቲቭ ስለሚሆን አብሶሉት ቫልዩ we don't need to consider the square of this ይሆናል የዚህን ብቻዋን ለማግኘት እነዛን ድምሮች ስኩዌር ውስጥ አደርጋቸዋለሁ ብሎ ማለት ነውና the distance between p and q ብሎ ማለት በቀጥታ ልክ እንዲያርጎ ካልኩሌት ማድረግ ይቻላል እንደማለት ሚድ ፖይንቱንስ ብትጠየቅ የዚች ሚድ ፖይንት ማለት በዚች ትክክል ያለችው የዚችኛዋ ላይን ሚድ ፖይንት ብሎ ይችን ማሰብ ማለት የዚችኛዋን ደግሞ ሚድ ፖይንት ማሰብ ማለት የዚች ሚድ ፖይንት ማለት y2 y1 ስለሆነ የሚቀናነሰው በሁለቱ መሃል ያለው ማለት ነው እና y1 + y2 / 2 ነው ይቺ ደግሞ x2 + x1 / 2 ናት ይቺ ፖይንት እና እዚህ ጋር የሚኖረኝ x1 + x2 / 2 y1 + y2 / 2 these are some preliminary geometric concepts and the other concept that we need to refresh is about the slope of a line the slope of a non-vertical line that passes through these 2 points p and q የዚህኛውን ላይን ስሎፕ ደግሞ ለመናገር በፊት የምናውቀው በቃ md ኖት እናደርጋለን ስሎፕ ማለት ስሎፕ ዲፋይን ሲደረግ y2 - y1 / x2 - x1 አድርገን የምንጽፈው ማለት እዚህ ጋር የተጻፈው ስሎፕ ይባላል የመስመሩ ግለት ምን ያክል እንዲያጋደለ ነው በጣም ቀጥ ያለ ነው ወይስ ስቲፕ ነው እንዴት ነው መኪና በዚህ መሄድ ይችላል እንደዚህ አይነት መንገዱ እንዲህ ቢሆን ግለቱ ምን ያክል ኦን አቨሬጅ መሆን አለበት እንደዚህ የግለቱ ምናምን የሚል ነገር ሊወራበት የሚችል ማለት ነው የተለያየ ሌላ ስንገባ ደግሞ ለጊዜው የሚያስፈልገው እውቀት ግን ግለቱ ስሎፕ ነን ቨርቲካል ላይ ነው ስሎፕ የሚኖረው ቨርቲካል ከሆነ x2 እና x1 አንድ አይነት ስለሚሆን ይሄ ቨርቲካል ቀጥ ያለ ቢሆን ልክ እንደዚህ ቀጥ ያለ ቢሆን ላይ እንደዚህ ቀጥ ያለ ቢሆን y2 - y1 ችግር የለውም x2 - x1 ሲባል ግን አንድ አይነት ኦቨር 0 እንዳንል ነው ነን ቨርቲካል የተባለው እና ስሎፕ ደግሞ y2 - y1 / x2 - x1 ይባላል ለቨርቲካል ላይን አንዲፋይንድ ነው ኦቨር 0 ስለሚሆን ስሎፕ ኦፍ የሆሪዞንታል ላይን ደግሞ ሲሆን y2 - y1 የሚለው አንድ አይነት ስለምትሆን እዚህም በቃ y1 ናት ኮኦርዲኔት ለዚህኛው y1 ናት ለዚህ ፖይንት እቺ 0 ስለምትሆን 0 ኦቨር something ነው x2 - x1 የሆሪዞንታል ላይን ስሎፕ 0 ነው ኢኩዌሽን ኦፍ ኤ ላይን that passes through y which is equal to b y which is equal to b በሚባል የሚያልፍ የሆነ ላይን ቢኖረን
እቺ ቢ ብትሆን በቃ y ኢንተርሴፕቱ b ነው ስሎፑ ደግሞ m ከሆነ ኢኩዌሽኑ mx + b ተብሎ ይገለጻል። እቺ m ማን ሆና ነው y2 - y1 / x2 - x1 የተባለችው ሆና ሲምፕሊፋይ ተደርጎ ለዚህ ላይ አሁን ስሎፕ ፈልጉ ብንባል ኦኬ y2 - y1 / x2 - x1 ብዬ ስሎፑን አውቃለሁ። ከዛ ኤኒ ፖይንት x, y ወስጄ እንደዚህ አድርጌ ዲፋይን ማድረግ ይችላል ኢኩዌሽን ኦፍ a line. The other thing is equation of a vertical line that passes through x1. ለዚህ በዚህ ለሚያልፍ vertical line ዝም ብሎ x1 ለሚያልፍ vertical line x which is equal to x1 ብቻ ይባላል። የሆሪዞንታል ላይን ደግሞ y which is equal to y1 እንላለን። ግን በመናረግበት ሰዓት ነው። Now let's try to talk about intersecting lines. When two lines cross each other at a point, they form intersecting lines. ከዚህ ብሎ ተራ ኮንሰፕት ከተቆራረጡ intersecting lines ይባላል። በአንድ ፖይንት ካለፉ ሁለት ላይኖች ወይ ኦቨርላፕ ደግሞ ያደርጋሉ ወይ ደግሞ ኢንተርሴክት. The point at which they meet is called point of intersection. In this case, we define some concepts. Vertically opposite angle የሚባል define እናደርጋለን. The sum of adjacent angles on a straight line is 180 degrees. So for example, in this case, when these two lines intersect, these two angles are said to be vertically opposite angles. And these two angles are also called vertically opposite angles. And they measure equal angles. And the sum of this angle x and angle y, for example, is a straight angle, which is 180 degrees. የዚህ የx እና የy measurement ብሎ ማለት የዚህ አንግል ማለት ነው። እና እሱ 180 ዲግሪ እንለዋለን። So the sum of adjacent angles on a straight line intersect ከተደረጉ በኋላ ነው adjacent የሚለው ይሄ ጎረቤቶቹ 180 ዲግሪ ይባላል። If one angle at the intersection is 40 degree, ለምሳሌ ይሄኛው 40 ቢሆን ይሄ አንግል 40 ዲግሪ ቢሆን the vertically opposite angle ይሄኛው ምን ይሆናል ማለት ነው? ይሄኛው አንግል 40 ይሆናል። vertically opposite angles are equal. የx measurements ምን ይሆናል ይባል? ይሄ ሁለቱ ሲደመር እኮ 180 ነው የሚሆን። ይሄ 40 ከሆነማ 100 ቀርቷል ማለት ነው ብዬ 140 ቀርቷል ማለት ነው ብዬ ይሄን 140 ላለው ማለት ነው። So the adjacent angle will be of measure 140 degree. ሌላው ኮንሰፕት ይሄ ጋር የተያዘ when two lines are intersected, for example given two parallel lines, ሁለት parallel ላይኖችን ኮንሲደር አድርጌ እነኚህ የሚከተሉትን ተርምስ ዲፋይን አደርጋለሁ። ኦልተርኔት የሚባል ኮንሰፕት ሪፈር የሚያደርገው በሆነ ትራንስቨርሳል ኢን ኦፖዚት ሳይድ ያለ ማለት ነው ኦልተርኔት። ኮንሲኩዌቲቭ ማለት ደግሞ በተመሳሳይ በትራንስቨርሳሉ ተከታታይ ሆኖ ተመሳሳይ አቅጣጫ ላይ ያሉትን። ኢንቴሪየር ደግሞ ማለት በፓራላል ላይኑ ውስጥ ያሉትን ሲዲኢኤፍ ኢንቴሪየር አንግል ይባላሉ። ኮንሲኩዌቲቭ ሲ እና ኢ ኮንሲኩዌቲቭ ናቸው። ዲ እና ኤፍ ኮንሲኩዌቲቭ ናቸው። ኤ እና ቢ ግን ቢ እና ሲ ኮንሲኩዌቲቭ አይባሉም። ኢንቴሪየር ደግሞ ውስጥ ያሉት፣ ኤክስቴሪየር ደግሞ ውጭ ያሉት ጂ ኤች ኤ ቢ ኤክስቴሪየር ይባላሉ። ስም ናቸው እነዚህ። እንግዲህ ሌላ ዴፊኒሽን አለ። ኦልተርኔት ኢንቴሪየር አንግልስ አር ኮንግረንት ወይ ደግሞ ኢኳል ናቸው ይባላል። ኦልተርኔት ማለት ሲ እና ኤፍ ኦልተርኔት ናቸው። one is in the opposite side of the transversal. D እና E alternate interior angles are equal የሚል ሌላ ኮንሰፕት አለ። እነዚህን በመንገድ ዲፋይን ካደረግን እነዛን ለማስታወስ ያክል two lines are said to be parallel if they remain at an equal distance when they are extended ማለት ነው ባጭሩ።
እና በዚህ ዲኖት ፓራል ላይን ዲኖት በዚህ መንገድ ዲኖት እናደርጋለን። two lines are parallel if their slopes are equal mathematically ስሎፓቸው ተመሳሳይ የሆኑ ናቸው ማለት ነው። if one doesn't overlap on the other ማለት ነው። ኦኬ ትራንስቨርሳል ደግሞ የሚባለው a line that intersects two or more lines ነው። types of angle formed when a transversal intersects two parallel lines. Corresponding angle they are equal. Alternate interior angles are equal. Alternate exterior angles are equal. Co-interior or same side interior angles they add up to 180. So for example በዚህ ጊዜ C and E are alternate interior angles. D and E are alternate interior angles. A and E are corresponding angles. A እና E corresponding angles እንላቸዋለን። በእርግጥ A and D are vertically opposite angles. D and E are alternate vertically opposite angles are equal. Alternate interior angles are equal. That is why A and E are equal. And we give a name for them. We call them corresponding angles. And again, if I consider this way, A is the same as D, D is the same as E, and E is the same as H. Oh, that simply means H and A measure the same angle. The same angle. And A and H are said to be alternate exterior angles. Alternate exterior angles እንላቸዋለን። እንደዚህ ነው ዝምድናቸው። ይህንን ታሳቢ ያደረገ ነው እዚህ እያየን ያለነው። Co-interior angles የሚባሉት ደግሞ on the same side ያሉ አንግሎች C እና E, these are okay consecutive angles actually. Moreover, they add up to 180 degree. Okay, D እና E እኩል ነው ብለናል። C እና D ደግሞ straight angle ነው measure የሚያደርጉ። The sum of C and D is 180 degree. The sum of C and D is 180 degree. Okay, D እና E እኩል ከሆነ ኦኬ እና ሲ ደግሞ ሲደመር ያው 180 ማለት ነው በሚል እንትን እንላለን። ይቅርታ Okay, so two lines intersect forming one angle of 35 degree. Find all other angles. ሁለት ላይኖች አሉ ኢንተርሴክት የሚደራረጉ ከሆነ እና አንዱ አንግል እንደተባለው 35 ዲግሪ የሚጣል ከሆነ ሁለቱ ላይኖች እንደዚህ ነው ተብሎ እቺኛው አንግል 35 ዲግሪ ከሆነች እቺኛው አውጣጣው በቅስ ከ180 ላይ መቀነስ ነው። ስትሬት አንግል ማለት 180 ዲግሪ ስለሆነ እቺኛው 180 ናት ብዬ ስለዚህ እጃስ ተንታንግሏ ትሆናለች 140 ትሆናለች። Transversal intersects two parallel lines. If one alternate interior angle is 60 degree, find corresponding and co-interior angles. ይሄ ደግሞ ለምሳሌ ሁለት ፓራል ላይኖች እንደዚህ ያሉ ይሄ ትራንስቨርሳል ነው። If one alternate interior angle is 60 degree ከተባለ ለምሳሌ ይሄኛውና ይሄኛው 60 ከሆነ find its corresponding and co-interior angles. ይሄ 60 ከሆነ ይሄኛው 120 ነው በቃ አቃለው። ለምን ድምሩ 180 መሆን ስላለበት ወይ ይሄ እኮ 120 ከሆነ ይሄማ 60 አይደል እንዴ ይላሉ ደግሞ። ስለዚህ ይሄኛውንና ይሄኛውን corresponding angle ላቸዋለሁ ስማቸው እና እንደዚህ ያረግ ሁሉንም አቃቸዋለሁ ማለት ነው። ሁሉንም አቃቸዋለሁ ማለት ነው። Now let's relate these angles. በዛ በስማቸው ሪሌት እናርጋቸው እስኪ። ቁጥር ሰጥቷቸው አንግሎቹን 1 2 3 4 5 6 7 እስከ 8 ቨርቲካሊ ኦፖዚት አንግልስ የሚባሉ እዚህ ውስጥ ብዙ አሉ። 2 እና 4 ቨርቲካሊ ኦፖዚት አንግል ናቸው። 1 እና 3 6 እና 8 ቨርቲካሊ ኦፖዚት አንግል ናቸው። 5 እና 7 እነዚህ እኩል ናቸው ማለት ነው። በተጨማሪ ደግሞ ኮረስፖንዲንግ አንግልስ የሚባለው ኦኬ ከዛ በፊት 2 ከ4 ጋር እኩል ከሆነ 4 ደግሞ ከ6 ጋር በኦልተርኔት ኢንቴሪየር አንግል እዚህ ጋር የተጻፉት ስማቸው ናቸው። በቃ ኦልተርኔት ኢንቴሪየር አንግል ናቸው። 1 እና 7 ኦልተርኔት ኢንቴሪየር አንግል ነው። ያው 1 እና 7 4 እና 6 ኦልተርኔት ኢንቴሪየር አንግል 1 እና 7 እያልኩኝ 1 እና 3ም ደግሞ እኩል ናቸው እኮ
በቨርቲካሊ ኦፖዚት አንግል እኩል ነው ስለሚል 3 እና 7 እኩል ነው ማለት ነው የሚለውን ይዤ ይሄንን ኮረስፖንዲንግ አንግል ስም ሰጠው ማለት ነው የገለጸችው እና ለሌላ እንደዚህ አይነት ሪሌሽን ነው ያለው now let's try to again refresh about the concept of this trivial geometries. triangle ማለት 3 ሳይድ እና 3 አንግል ያለው ፖሊጎን ነው closed ይሆናል the sum of their interior angles is always 180 degree ይሄ በቃ ኢኩሊዲያን ጂኦሜትሪ ስለምናስብ አሁን የምናውቀውን ጂኦሜትሪ ብቻ ይሄ ሎወር ሌቭል ኮንሰፕት ነው የምንጠቀመው ስለዚህ አንግሎቹ አልፋ ቤታ ጋማ ቢሆኑ the sum of this alpha beta and gamma is always 180 degree no less no more ማለት ትሪያንግል ለመባል 3 ሳይድ አለው 3 አንግል አለው የሶስቱ አንግል ድምር 180 ዲግሪ የሆነ በቃ እቺን ካሟላ ትሪያንግል ይባላል the area of a triangle ስናወራ half times its base times its height ነው the area of a triangle ይሄ ሃይቱ አንዱ ሳይድ ነው ማለት አይደለም ሁሉ ጊዜ በርግጥ ለምሳሌ ራይት አንግል ትሪያንግል ከሆነ ግን አንዱን ጎን ሃይት አንዱን ጎን ቤዝ አድርጎ half times base times height በማለት ኤሪያን ኮምፒውት ማድረግ ይቻላል another concept related to this polygon is perimeter the sum of the lengths of their sides A B C የሚባል ሳይዶች ካሉት the sum of them ABC ዩኒት ያለው ማግኒቲዩዱ ማለት ነው የሌንግዙ the sum of this ABC is the perimeter አጥር ቢሆን እንደማለት ነው okay for a triangle whose base is 3 cm and its height is 2 cm the area of the triangle will be half times its base times its height 3 cm square ማለት perimeter ሲባልስ አንዱ ቤዙ 3 ነው ተባለ ደግሞ ሃይቱ ደግሞ 2 ራይት አንግል ትሪያንግል አስቤ ነው ማለት ኦኬ እቺኛዋን ሃይፖቴነሷን በምን አቃታለሁ በፓይታጎረስ ሪሌሽን 2 square plus 3 square is the square of this ስለዚህ እቺን ለማግኘት ስኩዌር ሩት ማስገባት ነው 3 square plus 2 square ABC ናወቁ ማለት ፐሪሜትሩ እንደዚህ ተደምሮ ይታወቃል okay if that is the case then are there different types of triangles በሳይዱና በአንግሉ ቢሄቪየር መሰረት ትሪያንግሎችን ደግሞ እንከፋፍላቸዋል based on their sides we have 3 types of triangles equilateral triangle isosceles triangle scalene triangle ይባሉ 3 አይነት አለ equilateral triangle is a triangle where all its sides and angles are equal ሁሉም አንግሉ ሶስቱም አንግሉ አንድ አይነት ከሆነማ አንዱን አልፋ ካል ሌላዎቹ አልፋ ነው የሚባል አልፋ 3 አልፋ አለ ማለት 3 alpha is 180 ከተባለ ደግሞ alpha is 180 by 3 60 degree each measures 60 degree ማለት ነው equilateral triangle ከሆነ በተጨማሪ ሳይዶቹ ደግሞ እኩል ሌንግዝ ነው የሚኖራቸው ሶስቱ isosceles የሚባለው ደግሞ ትሪያንግል whenever its 2 sides are equal ሁለቱ ሳይዶቹ እኩል ከሆኑ ሁለቱ ሳይድ እኩል ከሆኑ ቤዝ አንግሎቹ እኩል ይሆናሉ እነኚህ ሳይዶች የሚያርፉባቸው the angles opposite to these sides are also equal እንደዚህ አይነቱ የትሪያንግል አይነት ደግሞ based on the side እኮ ነው isosceles triangle ይባላል ሌላኛው scalene triangle ነው የሚባለው where all its sides are different the lengths of all its sides are different in that case the angles will also be different ይሄኛው triangle ደግሞ scalene ይባላል and we can also classify triangles based on their angles በአንግሉ ደግሞ ያየን ትሪያንግሎችን acute angle triangle okay right triangle acute triangle right triangle obtuse triangle ብለን ደግሞ እንከፍላቸዋለን we call them acute when all their angles are less than 90 degree 90 degree ካነሰ ሁሉም ሜጀር ሁሉም አንግሎቹ በርግጥ የሶስቱም ሲደመር 180 መሆን አለበት ያኔ acute ይባላል if one of their angle is 90 degree the angle of the triangle is 90 degree we call it right triangle አንዱ አንግሉ ደግሞ ከ90 ከበለጠ obtuse ይባላል
ከአንድ በላይ አንግሉ ከ90 ሊበልጥ ይችላል እንዴ ቢባል አይ አይቻልም። ለምን ከአንድ በላይ ከሆነማ ከ90 የሚበልጠው አንግሉ የአንግሎቹ ድምር ከ180 ይበልጣል ማለት ነው። ስለዚህ እሱ አይሆንም እንላለን። እና ኦብቲዩስ አንግል እንላለን ቢያንስ አንዱ ከ90 ከበለጠ በአንግላቸው አኪዩት ትሪያንግል፣ ራይት ትሪያንግል፣ ኦብቲዩስ ትሪያንግል በሳይዱ ኢኩላተሪያል፣ አይሶስለስ፣ ስኬለን ብለን እንለያቸዋለን። Okay, now again let's refresh about square. A square is a four-sided polygon where all its sides are equal and the measure of each angle is 90 degree. ሁሉም አንግሎቹ 90 የሆነና አራት ሳይዶቹ ደግሞ እኩል የሆነ ፕሌን ፊገር ነው ስኩዌር ማለት። ኤሪያ የሚባለው ቤዝ ታይምስ ሃይት ነው ለአራት ጎን። ኦኬ ሁሉም ሳይዶቹ እኩል ከሆኑ ቤዙም ሃይቱም አንድ አይነት ሁሉም እኩል ናቸው፣ ደግሞ 90 ዲግሪ ናቸው። ኤ ከሆነ ኤ ነው ማለት ነው። ስለዚህ ኤ ስኩዌር ነው ማለት ነው ኤሪያው። ፐሪሜትር ሲባል ደግሞ the sum of the lengths of each sides of the square ነው። ሁሉም ኤ ከሆኑ አራት ሳይድ ነው ያለው፣ አራት ኤ ይሆናል ፐሪሜትሩ። for example for a square with sides of length 5 cm the area is 5 square centimeter and the perimeter is 5 plus 5 plus 5 plus 5 or 4 times 5 20 centimeter. Okay, rectangles. A rectangle is again a four-sided polygon where opposite sides are equal and each angle is 90 degree. Opposite sides እኩል ሆነው አንግሉ ግን ልክ እንደ ስኩዌር ሁሉ 90 ነው። ይሄ ኦፖዚት ሳይዶቹ ነው እንጂ እኩል ሁሉም ሳይዶቹ አይደሉም። አንዱን ሌንግዝ አንዱን ዊድስ ካልነው ኤሪያውን ለማወቅ ሌንግዝ ታይምስ ዊድስ ብለን እንሰራለን። ኦፖዚት ሳይዶቹ እኩል ስለሆኑ አንዱ ኤል ከተባለ ሌላ ተጨማሪ በኦፖዚት ያለው ኤል ነው እንደማለት ነው። አንዱ ደግሞ ደብሊው ከተባለ በኦፖዚት ያለው ደግሞ ያም ደብሊው ይሆናል ማለት ነው። ስለዚህ ኤል ፕላስ ደብሊው ፕላስ ኤል ፕላስ ደብሊው ይሆናል። ዲቤት ሶሪ ዶክተር አብዱ ወይ 10 ደቂቃ እረፍት እንስጥህ። ደስታዬን አልችለው። ኦኬ ጂኦሜትሪዋን ልጨርሳትና እሺ ወይ እንትን እናደርጋለን። በጣም ጥሩ። እሺ ቴንክ ዩ። እሺ ጥሩ። ስለዚህ ሬክታንግልንም እንደዚህ ሪፍሬሽ አደረግን ማለት ነው። ፓራሎግራም የሚባል ደግሞ ሌላ አይነት ፎር ሳይድ ፊገር ደግሞ አለ። ፓራሎግራም ከሬክታንግል የሚለየው its opposite sides are equal። ያኛው እኮ opposite sides are equal ተብሎ ነበር እኮ የዚህ የሬክታንግል ግን እዚህ each angle is 90 degree ተብሏል። እዚህ ግን equal and parallel ከዛ opposite angles are equal 90 መሆን አይጠበቅባቸው እኩል ብቻ ነው የሚሆነው። opposite አንግሎቹ እቺና እቺ እኩል፣ በዚህ ሳይድ ያለውና በዚህ ሳይድ ያለው እኩል 90 ቢሆኑ በቃ ፓራሎግራም ይባላል። so a rectangle is a parallelogram is not a rectangle ሐሳቡ ማለት ነው። area is base times height። ፐሪሜትር የሚባለው ደግሞ ሳይዶቹ ኦፖዚት ሳይዶቹ ተመሳሳይ እኩል ስለሆኑ a እና b ከተባለ adjacent ሳይዱ okay twice of a plus b ነው ማለት ነው። if the base of a parallelogram is 6 cm and its height is 5 cm the area will be given by this one. ፐሪሜትሩን ለማወቅ ሳይዶቹን ማወቅ ያስፈልጋል besides the base and the height ማለት ነው። okay parallelogram አየን። now circle ደግሞ ምንድነው? properties circle የሚባለው ደግሞ it is a set of points that are equidistant from a single point called center. ይሄ ደግሞ circle ይባላል and the area of a circle is given by this pi times r square and the distance from the center to the side of a circle is radius ይባላል። circumference ደግሞ የሚባለው ልክ ፐሪሜትርን ኮረስፖንድ የሚያደርገው ማለት ነው ለሰርክል circumference ይባላል። እሱ 2 pi r በዚህ ይገለጻል። so for a circle with radius 3 cm
the area will be pi r square, pi times 3 square ይባላል centimeter square. Circumference ደግሞ 2 pi times r. And the equation of a circle can be given by if the center is a comma b. ለሰርክሉ ሴንተሩ a comma b ከተባለ አንድ ጊዜ ደግሞ ይሄንን ስንል ለዚህ ለሴንተሩ ጋር ፖይንቱ ያለው a comma b ከተባለ if we consider the center is a comma b and the distance from the center to the side is r, radius የሚባለው ሰርክሉን በምን እንገልጸዋለን? Okay, a circle is nothing but a collection of points x, y, a collection of points x, y that are equidistant from this center. ያ ማለት ከዚህ እስከዚህ ያለውን ርቀት ኮምፒውት ማድረግ ከሆነ በቃ r-ን ማገኝ ከሆነ ሁሉ ጊዜ ርቀቱ ሁሉ r የሚሆን ከሆነ ነው ሰርክል የሚባለው ከተባለ ከዚህ ተነስቼ ኢኩዌሽን ኦፍ ኤ ሰርክል ማወቅ እችላለሁ ማለት ነው። እቺን ዲስታንስ ለመናገር y minus b the whole square plus x minus a the whole square is r square ማለት ነው። እና ከዛ ተነስቼ ኢኩዌሽን ኦፍ ኤ ሰርክልን ፎርሙሌት ማድረግ ይቻላል ልክ በዚህ መንገድ። a circle centered at a comma b with radius r is nothing but the collection of this x, y which satisfies this relation. እና ይሄ relation equation of a circle እንለዋለን። ይሄ በፊት ዝም ብሎ በሃይ ስኩል በቃ የምናውቀው ነው ሪፍሬሽ እያደረግን ያለነው። ኪዩብ ደግሞ የሚባለው ሶሊድ ፊገር ሲሆን 6 ፌስ ያለው ነው ልክ ዳይ ያልን የነበረው አይነት ማለት ነው። all sides are equal and it has 6 identical square faces. ያን ስኩዌር ከሆነች እያንዳንዷ ማኮ ኤሪያዋን ብንጠይቅ ያንዷን a square እንላታለን። ብዛታችሁ 6 ከሆነ ሰርፌስ ኤሪያው ቶታል ቢባል 6 times that a square ነው። for okay edge of length a volume ነው የምናወራው ይሄ ሶሊድ ፊገር ስለሆነ the volume is a cube base times height times width ወይም l times w times h ብለን volume-ን እንናገራለን። so for a cube with side 4 cm the area is given by this and the volume is okay a cube. Again related to this cube, for a parallelepiped with perpendicular edges, parallelepiped ብሎ ማለት ደግሞ ልክ እንደ ኪዩብ ሆኖ ፌሶቹ ግን ፓራሌሎግራም ይሆኑ ማለት ነው። እነኚህ ፌስ አር ፓራሌሎግራም they don't need to be a square ማለት ነው። ልክ እንደዛ ከሆነ ግን like a rectangular box ማለት ነው። the volume is simply the product of its length times width times height. the perpendicular edge ላለው sphere, another solid figure, and this is a perfectly round 3D shape with all points on the surface equidistant from the center. ልክ እንደ ኳስ አይነት ሆኖ ከሴንተሯ እስከ ፌሱ ድረስ እስከ ሰርፌሱ ድረስ ሁሉ ርቀት ያላቸው ፖይንቶች ስብስብ ማለት ነው። ይሄ 3 ዳይሜንሽን ላይ ስለሆነ ነው እንጂ 2 ዳይሜንሽን ላይ ቢሆን የሰርክል ዴፊኒሽን አይነት ማለት ነው equidistant from the center የተባለው። ለዚህ ደግሞ ሰርፌስ ኤሪያውን ፎርሙሌት የምናደርገው 4 pi r square ሲሆን ቮልዩሙ ደግሞ 4/3 pi r cube. so for a sphere of radius 2 cm the area will be given by 4 times pi times 2 square and the volume will be given by 4/3 times pi times r cube. the volume cube ብለናል። ሴንቲሜትር ኪዩብ ነው የምንል ዩኒቱን ስንገልጽ በኋላ the area ደግሞ ሴንቲሜትር ስኩዌር dimension matters. related to this previous የነበሩ ጋት ኤግዛም ላይ graduate admission test ላይ የነበሩ ጥያቄዎችን እናያለን። አሁን ደግሞ የጂኦሜትሪ ኮንሰፕትን ይዞ የሬሽዮ ኮንሰፕትን ይዞ የተቀመጠ ጥያቄ ነው። the angles of ጥያቄው ወይ ከማየታችን በፊት 10 ደቂቃ እንረፍ እንዳላችሁ ይሰማል? ሄሎ ይሰማል። ይሄን ጥያቄ ሪፍሬሽ አድርገን መተን እናያችሁ። እሺ
እንደዛ አድርገን ነኝ። ቆይ መልሽልህ 10 ደቂቃ ማለት ልክ 10 ሰዓት ላይ እንጀምራለን ማለት ነው። አዎ 10 ሰዓት እንጀምራለን። 10 ሰዓት ላይ እንጀምራለን። እሺ ይሰማል? ይሰማል። ተሳታፊዎች